የጥርስ ህክምና አንዳንድ ጊዜ እንደሚነገረው በሚስ አንደርስታንዲንግ እንደሚነገረው የሆነ ስኪል ብቻ አይደለም። የጥርስ ህክምና ሳይንስ ኦር ቲዮሪ፣ ስኪል፣ አርት ኤንድ እንደዚሁም አቲቲዩድ ማለት ኮግኒቲቭ፣ ሳይኮሞተር፣ አፌክቲቭ እና አርት ተጨምሮበት እነዚህ ዋና ዋና ኮምፖኔንቶች አሉት። እዛ ላይ እንደ ማንኛውም ሙያ ተጨማሪ እንትኖች አሉ። ለምሳሌ ሊደርሺፕን የሚመለከቱ ኮሚኒቲ ኢንጌጅመንትስ ኤንድ ሪሰርች፣ እነዚህ ሲጨመሩበት ኮምፕሊት ይሆናል። እኔ እዚህ ሙያ ውስጥ የገባሁት ከረጅም ጊዜ በፊት ነው እና ምንድነው የነበረው ከዛሬ ብዙ ዓመት በፊት በልምድ ወይም በስኪል ብቻ ፕራክቲስ የሚደረግበት ሁኔታም ነበረ። ምንድነው ይሄኛው ምን ችግር አለው ካላችሁኝ፣ ነገሮች በተቀያየሩና በተለዋወጡ ቁጥር አብሮ ለመሄድ የመቸገር ነገር ይኖራል። ስኪሉን ብቻ ይዞ ከቀረ አንድ ሰው ብዙ ጊዜ እኛ በሜካኒካል የሚባል ነገር ይፈጠራል። ሁለተኛው ደግሞ አንዳንድ በመሃል የሚፈጠሩ ስህተቶችንና ችግሮችን ማስወገድ አይችልም በስኪል ብቻ በልምድ ብቻ የሚሰራ ሰው። ስለዚህ ዴንቲስትሪ ሳይንስ አለው። ያን ለምንድን ነው? ለዛ ነው ተማሪዎቻችን 7 እና 8 ዓመት የሚማሩት። 7 እና 8 ዓመት ተምረው ነው። እዛ ውስጥ ሳይንስ አለ፣ ቤዚክ ሳይንስ አለ፣ ጠቅላላ ትምህርቶች አሉ። ከዛ ደግሞ ህክምና ደግሞ ክሊኒካል ሳይንስ ሆኖ ለጥርስ ህክምና የሚጠቅሙ ሜዲካሊ ኮምፕሮማይዝድ ፔሸንቶችን እንዴት ማኔጅ እንደሚያደርጉ የሚያሳይ ሳይንስ አለ። ፕላስ ከዛ ደግሞ ሳይንቲፊክ ቤዚስ ኦፍ ዴንቲስትሪ የሚባሉ አሉ። ፕላስ ደግሞ ስኪል ፓርት አለ። የስኪል ፓርቱ በሲሙሌተር ሊሆን ይችላል። ከዛ ደግሞ ፕራክቲካሊ ፔሸንት ላይም እያዩ ሌላው ሲሰራ እያዩ ኦብዘርቭ እያደረጉ ፕራክቲስ እያደረጉ ከሲምፕል ጀምሮ እስከ ከባዱ ድረስ ማለት ነው። በዚህ መንገድ ከተቃኘና እነዚህ ኮምፖኔንቶች በሙሉ አንድ ላይ ከተያያዙ አንድ ሰው ጥሩ ፕሮፌሽናል ይሆናል። ከዛ ውጭ ግን ስኪሉን ብቻ ይዞ ከቀረ አንድ ሰው የዛሬ ስንት ዓመቱን ፕራክቲስ እያደረገ ይኖራል። አፕዴት ማድረግ አለበት ራሱን በየጊዜው። ዛስ ዋይ ሲፒዲ አስፈላጊ የሆነው ኮንቲኒየስ ፕሮፌሽናል ዴቨሎፕመንት አስፈላጊ ናቸው። ሶ እነዚህ ኮምፖኔንቶች የማይነጣጠሉ ናቸው። የእናንተን ኮሜንት አስቀምጡልኝ። ቴንክ ዩ